ከብሬክአፕ በኋላ ራስን እንዳታጣ እነዚህ 10 መንገዶች ይረዱሃል። አንደኛ፣ ስሜትን አትደብቅ። መለያየት የሀዘን ሂደት አለው። ማልቀስ፣ መናደድ ወይም ግራ መጋባት የተለመዱ ስሜቶች ናቸው። እነዚህን ስሜቶች በማፈን ፋንታ እንዲወጡ ፍቀድላቸው። ህግን ተግበር። ለተወሰነ ጊዜ ቢያንስ ለ30 ቀናት ከቀድሞ ፍቅረኛ ጋር ምንም አይነት ግንኙነት አለማድረግ በጣም አስፈላጊ ነው። ይህም ስልክ አለመደወል፣ ሜሴጅ አለመላክና ሶሻል ሚዲያቸውን ቼክ አለማድረግን ያካትታል። ይሄ የሚረዳ አይምሮ ከለመደው የዶፓሚን ሱስ ወይንም ከዛ ሰው ጋር በመሆን የሚገኝን ስሜት እንዲላቀቅና ራሱ እንዲያረጋጋ እድል ይሰጠዋል። ሶስተኛ፣ ሶሻል ሚዲያን በብላት ተጠቀም። የቀድሞ ፍቅረኛን ፕሮፋይል መከታተል ቁስልን ብቻ ነው የሚያድሰው። አስፈላጊ ከሆነ ብሎክ ወይንም አንፎሎ ማድረግ የተሻለ ነው። የራስን ህይወት ለሰዎች ለማሳየት ብለህ ከመጠን በላይ ፎቶዎችን አትፖስት። ይልቁንም ስልክን አስቀምጠህ ከእውነተኛ ዓለም ጋር ተገናኝ። አራተኛ፣ ራስን የመንከባከቢያ ጊዜ ይኑርህ። በሪሌሽንሺፕ ውስጥ እያለ ትታቸው የነበሩ የራስ ፍላጎቶች ሊኖሩ ይችላሉ። የአካል ብቃት እንቅስቃሴ ማድረግ፣ ጤናማ ምግብ መመገብ፣ በቂ እንቅልፍ መተኛትና የግል ንጽህና መጠበቅ ለስነ ልቦና ጥንካሬ ትልቅ አስተዋጽኦ አላቸው። አምስተኛ፣ ትምህርት ውሰድ እንጂ ራስን አትውቀስ። ግንኙነቱን ለምን እንደፈረሰ በሰከነ መንፈስ አስብበት። ያንተ ስህተት ምን ነበር? የእሷ ስህተቶችስ ምን ነበሩ? ይህን የምታደርገው ራስን ለመቅጣት ሳይሆን ለሚቀጥለው የፍቅር ግንኙነት የተሻለ ሰው ለመሆንና ተመሳሳይ ጥፋት ላለመድገም ነው። ስድስተኛ፣ አዳዲስ ክህሎቶችን ጀምር። አይምሮህ በድሮ ትዝታ እንዳይወጠር አዲስ ነገሮችን መማር ጀምር፣ ወይንም ማንኛውም የሚያስደስት ነገር ላይ ትኩረት አድርግ። ይሄ በራስ የመተማመን ስሜትን ጨምረዋል። ሰባተኛ፣ ከልብ ጓደኛና ከቤተሰብ ጋር ጊዜ አሳልፍ። ብቸኝነትን ለማሸነፍ የሚረዱ የሚወዱህና የሚያዳምጡ ሰዎች ናቸው። ስሜትን ለምትወደው ጓደኛ ማካፈል ሸክምን ያቀልልሃል። ነገር ግን ሁልጊዜ ስለመለያየቱ ከሚያወሩ ሰዎች ይልቅ ወደፊት እንድትመለከት ከሚያበረታቱ ሰዎች ጋር ጊዜህን አሳልፍ። ስምንተኛ፣ ቦታዎችና ሁኔታዎችን ቀይር። የድሮ ትዝታዎችን የሚቀሰቅሱ ፎቶዎችን ወይንም ስጦታዎችን ከአጠገብህ ራቅ አድርግ። የክፍልን አቀማመጥ መቀየር ወይንም አዳዲስ ለውጦችን ማድረግ አዲስ ጅምር እንዳለ ለአይምሮ መልእክትን ያስተላልፋል። ዘጠነኛ፣ ለአዲስ ግንኙነት አትቸኩል። የመለያየቱን ህመም ለመርሳት ተብሎ ወዲያው አዲስ ግንኙነት መጀመር አደጋ ነው። የቆሰለ ልብ ይዘህ የምትጀምረው አዲስ ግንኙነት አንተንም ሆነ ሌላኛውን ሰው ይጎዳል። መጀመሪያ ሙሉ ለሙሉ መፈወስን አረጋግጥ። ጊዜ ፈዋሽ መሆኑን እወቅ። በመጀመሪያ ሳምንት የሚሰማ ህመም በአንድ ወር ወይንም በ6 ወር ውስጥ ተመሳሳይ ሆኖ አይቀጥልም። ህይወት በመለያየት እንደማታበቃና የተሻሉ ቀናቶች ከፊትህ እንዳሉ እመን። በመጨረሻም ማስታወስ ያለብህ ትልቁ እውነት መለያየት ያንተን ማንነት ወይንም ዋጋ ዝቅ አያደርገውም። ህመም መሰማቱ የልብህ ተፈጥሯዊ ምላሽ እንጂ ድክመት አይደለም። ከህመሙ በበለጠ ጠንካራ፣ ብልህና ለራሱ ትልቅ ቫልዩ ያለው ሰው ሆነህ ትወጣለህ። ትልቁ ስራ ያለፈውን ታሪክ ደጋግሞ ማንበብ ሳይሆን አዲስና የሚያምር ምዕራፍ መጻፍ መጀመር ነው። ለራስህ ጊዜ ስጠው፣ በሂደቱ ላይ እመን። እናም ከሁሉም በላይ ራስህን መውደድ እንዳታቆም። የዛሬው ቪዲዮአችን ይህን ይመስላል። አይሆፕ ቁም ነገር እንዳገኛችሁበት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን መጫን አትርሱ። ቻው።